ቁርአን የህይወታችን መመሪያ ነው። የታጋራችን አድርገነው ልንቀጥለው የሚገባ ነው። ቁርአን በዘመናዊ አገላለጽ የህይወት ማኑዋል ነው። ሁሉም ዕቃ ማኑዋል አለው። ሞባይል እንኳን ስንገዛ እንዴት እንደምንጠቀመው፣ እንዴት እንደምንከፍተው፣ ቻርጅ ሳናደርግ ሳይሞላ መክፈት እንደሌለብን መመሪያ ይሰጠናል። ቴሌቪዥንም ስንገባ በተመሳሳይ ሁኔታ፣ ኤሌክትሮኒክስ ዕቃዎችን ስንገዛ እንዴት እንሰካዋለን፣ ምን ያህል ቮልት ወዳለው ኤሌክትሪክ ነው መሰካት ያለብን፣ ለፀሐይ ይጋለጣል ወይ አይጋለጥም ወይ፣ ሁሉም ማኑዋል አለ። ሌላው ቀርቶ ለመድኃኒትነት የምንጠቀማቸው ኪኒኖች፣ ሽሩፖች ስንገዛ ከውስጥ ብዙ ወረቀቶች እናገኛለን። መመሪያ ነው። እንዲያድርገው ጠጣው፣ እንዲያድርገው ተጠቀመው፣ ፀሐይ ላይ አታድርገው ወይ ፍሪጅ ላይ አድርገው፣ መመሪያዎች አሉት። ታዲያ አላህ የሰውን ልጅ ሲፈጥር ያለ ማኑዋል አልፈጠረው። ፈጥሮ መሬት ላይ አልተው። ህይወቱን የሚመራበት፣ አካሄዱን የሚቃኝበት፣ እሴቶችን የሚያወጣበት ቁርአንን ሰጠዋል። አንድ ትልቅ ዓሊም ምን ይላሉ? ሁሉም ነገር ማኑዋሉ የሚሰፋው በኮምፕሊኬትድ በመሆኑ መጠን ነው። ለምሳሌ ሞባይልን ለመስራት የምንጠቀመው ማኑዋሉ የተወሰነ ነው። ላፕቶፕ ስንል ከፍ ይላል። አውሮፕላን ስንል ደግሞ በጣም ኮምፕሊኬትድ ነው። ከሁሉም ነገር ደግሞ በላይ ኮምፕሊኬትድ የሆነው የሰው ልጅ ነው። አውሮፕላንን የፈጠረው፣ ሮኬቶችን ያስወነጨፈው፣ ጨረቃ ላይ ሄዶ ያረፈው የሰው ልጅ ነው። ለዚህ የሰው ልጅ ደግሞ ማኑዋል ያስፈልገዋል። ቁርአንን አላህ ሰጠ። ይሄ ማኑዋል ወደ ህይወታችን ካመጣ ነው ሽፋኡን ሊማ ፊስሱዱር። በተለይ አሁን ዓለማችን ያለበት ውጥንቅጥ፣ የህይወቱ ጣውረድ፣ ሰው በህይወቱ ደስታን የማጣት ጭንቀት መፍትሄው ቁርአን መሆኑን አላህ ነግሮናል። ጭንቀት ያለው ከውስጥ ነው። የውስጥ መፍትሄ ደግሞ ያለው ቁርአን ውስጥ ነው። ሽፋኡን ሊማ ፊስሱዱር። ቁርአን ውስጥ ላለ ህመም መድኃኒት ነው፣ ህክምና ነው። ታዲያ ይሄ ታላቅ ቁርአን ሁሌም ልናስተነትነው፣ ልንቀራው፣ ልንኖረው ተገቢ ነው። በተለይ ቁርአንን ማስተንተን፣ ቁርአንን ከልብ መመልከት የሚሰጠን ትርጉምና ጥፍጥና አለ። የቁርአንን ትክክለኛ ውበት የምናገኘው ቁርአንን ማስተንተን በቻልንበት መጠን ነው።